ሰላም እንዴት ናችሁ ጋይስ? ዌልካም ባክ ቱ ማይ ቻናል። ዛሬ በሌላ ቪዲዮ ተመልሰናል። የዛሬ ቪዲዮ የሚሆነው እንወጣለን አንዳንድ ልብሶችን ነው የምናየው ማለት ነው። ዛሬ መለያ ለመግዛት አስበናል፣ አቅደናል። ልብስ ቤቶች ማለት መለያ ምናምን የሚሸጡ ስፖርት ቤቶች ስፖርት ቤት ነው ይባላል። ብቻ እዛ እናያለን። መለያዎችን እናያለን። የኤሲ ሚላን የምናምን የኢንተር የማድሪድ የባርሳ አሉ። አሪፍ መለያዎችን በደንብ እናያለን። ዋጋ እንጠይቃለን። ያበደ ቪዲዮ እንደሚሆን አልጠራጠርም። ቪዲዮ ችግር የለውም እኮ የራሴ ነው። ታውቂኝም አላውቅም። ባይዜ ዛሬ አልገዛም። እኔ አልገዛም። ላሽቃብጥ ነው አንዱ ዛሬ 13 ነው። 16 የማለት በስመ አብ አንዱ በጣም ያነሰ ማለት 3 ቀን ያነሰ ይቀርናል ማለት ነው። በወረዳ እዚህ ዛሬ አንድ ወር ምናምን ወጥተናል። እንወጣለን። ፈተና ልጀምር ነው 2 ሳምንት አስበዋል እና በ2 ሳምንት ውስጥ አሁን ፈተና አለብን። እኛ ምን እያደረግን ነው? ያው ተማሪ እንደምታዩት ቀድሞ ያጠናና ይወጣል። ስለዚህ ስንት ብር ነው ያወጣው ነው እዚህ ጋር? እስቲ እንቁጠረው። እስቲ ቁጠሪ ቁጠሪዋ እንደዚህ ያለ የሚቆጠረው ወይ እንጋግረስ ያው ሰብር እሺ፣ ስለዚህ መቁጠር አለብህ። ስትቆጥር 1 2 3 4 50 ማለት ባላብ መሆን አለባችሁ። በአንድ ሺህ ምናምን ብር የሚለውን ውድ ነው ትይዩ። ማይክ ቢኖር በጣም እና ለምን ስልክ አትጠቀም? ሌላ እንደዚህ የምልበት ኤርፎን ይዤ መጣ ነበረ ከስልክ ጋር እንዲያገናኝ ኪስ ውስጥ የምጠቀመው አለ እኮ ታዲያ ይሰማል አለ ይሰማል። እባክህ የሚለው ወዴት ነው? ወዴት ነው? የትኛው ነው? ቀሚስ ነው እየታየኝ ማሊያ እዛ ነው እዛና እዛ እኔ እዛ ነው የጠየቁት። ጋይስ መጀመሪያ መለያዎችን ከመግዛታችን በፊት አንድ ጓደኛችን የሆነች ቲሸርት ይፈልግ ነበርና ቲሸርት ለመግዛት እዚህ ሱቅ ገባ ማለት ነው። ያው ጫማ ቲሸርቶች ምናምን ነው የሚሸጡት። ያው እኛ ፎከስ ያደረግነው እዚህ ቪዲዮ ጫማ ምናምን ላይ ነው፣ ግን ያው ቲሸርት ምናምኖችን ይሸጣሉ ከውስጥና እሱ መጀመሪያ እናሳካ ብለን እዚህ ገባም ማለት ነው። ቆጣን ያቀር ያው በዛው የማይክ ዋጋ ምናምን ጠየቀን። እዚህ ጋር የምታዩት ሁለት አይነት ማይኮች አሉና ሁለቱም 5000 ናቸው ተብለን ቀስ ብለን ወጣ ማለት ነው። ማሊያ ይገዛል። እዚህ ጋር እንደምታያቸው የሆነ ማሊያ ብዙ አይነት አለ። ስቲም አዌ አለ፣ ግራን ቼልሲ ምናምን እንዳለ አለ ማለት ነው። ስለዚህ ጠይቀና ዋጋው ምናምን ጠይቀን ደግሞ እናሳይታለን ማለት ነው።
ሱሪ በጣም ቤስት ነው። ከዚህ ጀምር ጥሩ ነው። ስራሽ እንደምታዩት ነው። እዚህ ነው በጣም ታስባላችሁ። ኮሜንት ላይ የሆነ ነገር ይበሉ ያበለ ነው እንግዲህ ለኔ በጣም ጸዴ ነው። ዋጋው 800 ብር ነው። እስቲ ሌላ የሲቲ ምናምን አለ አልፋዘር ኢንተር ይላል። አዲሱ ይመጣል። አዲሶቹ አልገቡም፣ ይገባል። እናንተ የኛው በቃ ወስደን እሺ የኛው ነው ጋይስ ገዝተን እየወጣን ነው። የሲና ማሊያ እቺ ፊት ምን አልክ? ምን ነበር ስሙ? እንየው ከውጭ ዋጋቸው 800 ብር ነው። 800 ብር ነው የገዛነው። አሪፍ እቃዎች አሉ እንዳለ። ቀጣይ ደግሞ በቅርቡ የአዳዲሶቹ ይመጣሉ ተብሏል። የመጣችሁ ብዙ ማለት እንፈልጋለን። ስሙ ምንድነው? ስሙ ኦልሬዲ በቃ እንትኑ ላይ ስክሪኑ ላይ አስቀምጥላችኋለሁ ከጎን። በቃ ያው ኤሲ ሚላን ገዝተናል። ቀጣይ ደግሞ በሌላ ሞር ባበደ ቪዲዮ እንመለሳለን ማለት ይመለሳለሁ። የዛሬ ቪዲዮ ይመስላል። በቀጣይ ቪዲዮ እስከምንገናኝ